ይህ በደቡቡ የኢትዮጵያ ክፍል የሚገኝ ወላይታ ዞን ነው። እንደ አብዛኛው የኢትዮጵያ ክልል ሁሉ ወላይታ ለብዙ ትኩረት የሚሹ ሀሩራማ በሽታዎች እንደ በአፈር ንክኪ የሚተላለፉ የህይወት ጥገኛ ትላትሎች ወይም ኤስቲኤች እና ብላርዚያ ወይም ኤስሲኤች ተጋላጭ ነው። እነዚህን ሁለት በሽታዎች መከላከልና ማዳን ይቻላል። ነገር ግን የህክምና አገልግሎት ለማግኘት የሚያስችል ግብዓት እጥረት፣ የንጹህ መጠጥ ውሃ አቅርቦት፣ የአካባቢ ጽዳት፣ ንጽህና አጠባበቅ ውስንነትና የችግሩ እውቀትና የግንዛቤ ማነስ ምክንያት አሁንም እነዚህ በሽታዎች መላውን ህብረተሰብ እየጎዱ እንደ ኢሮፓያን አቆጣጠር ከ2015 ጀምሮ ብሔራዊ የዲዎርሚንግ ፕሮግራም በየዓመቱ ለትምህርት ቤት ተማሪዎች ህክምና ይሰጣል። ይሁን እንጂ ያለ ንጹህ ውሃና ንጽህና ከህክምና በኋላ ብዙም ሳይቆይ የኢንፌክሽኑ ደረጃ በፍጥነት ይጨምራል። የኢትዮጵያ ትኩረት የሚሹ ሀሩራማ በሽታዎችን ለመከላከልና ለመቆጣጠር ለአለፉት በተለይ 15 ዓመት በስፋትም በትኩረትም እየሰራች ትገኛለች። ይሄ ጋሸሮ ፕሮጀክት ቢሊያርዚያና የአንጀት ጥገኛ ትላትል መከላከልና መቆጣጠር ፕሮግራም ወደ ትግበራ ሲገባ የቢሊያርዚያና የአንጀት ጥገኛ ትላትል በሽታን ለማጥፋት ነው ዓላማ አድርጎ የተነሳው። የጌሽያሮ ፕሮግራም እንደ ኢሮፓያን አቆጣጠር በ2018 ተጀመረ። ጌሽያሮ የአካባቢው ቃል ሲሆን ትርጉሙም ከውስጥም ሆነ ከውጭ ያለውን ንጽህና ማረጋገጥ ነው። የፕሮግራሙም ዓላማ በአፈር ንክኪ የሚተላለፉ የህይወት ጥገኛ ትላትሎች ወይም ኤስቲኤች እና ብላርዚያ ኤስሲኤች ስርጭትን በዘላቂነት ለማቆም አስፈላጊ የሆኑትን ነገሮች ለይቶ ለማወቅ ነው። በወላይታ ዞን በሚገኙ 23ቱም ወረዳዎች ላይ በ3 ቡድኖች ማለትም 2 በደቡብ ኢትዮጵያ እና 1 በኦሮሚያ ክልል ከ2 ሚሊዮን በላይ ሰዎችን ያሳተፈ ህክምና ተካሂዶ ነበር። በቡድን 1 ከ750 ሺህ በላይ ነዋሪዎች ባላቸው 5 ወረዳዎች ውስጥ የማህበረሰብ አቀፍ የጅምላ መድኃኒት እደላ ባቀረበው በአፈር ንክኪ የሚተላለፉ የህይወት ጥገኛ ትላትሎች ወይም ኤስቲኤች ህክምና ከ1 ዓመት በላይ ለሆኑ ህጻናትና ጎልማሶች በአመት 2 ጊዜ ይሰጣል። ብላርዚያ ወይም ኤስሲኤች ደግሞ ከ5 ዓመትና ከዛ በላይ ለሆኑ ህጻናትና ጎልማሶች በአመት 1 ጊዜ ህክምና ይሰጣል። የንጽህና መጠበቂያ መሳሪያዎች ለሁሉም ትምህርት ቤቶች፣ ጤና ጣቢያዎችና ለህብረተሰቡ ተሰጥተዋል። እንደ መንገድ ላይ መጸዳዳት ያሉ ልምዶችን ለማስቀረት የሚያስችል የግንዛቤ ማስጨበጫም ስራዎች ተሰርተዋል። በተጨማሪም አዲሱን መሰረተ ልማት ለማስቀጠል የንጽህና መጠበቂያ ማዕከላት በህብረተሰብና በመንግስት የሚመሩ ስርዓቶችም ተቋቁመዋል። በቡድን 2 18 ወረዳዎች ውስጥ ከ1.5 ሚሊዮን በላይ ለሚሆኑ ሰዎች ተመሳሳይ የማህበረሰብ አቀፍ የጅምላ መድኃኒት እደላ ተተግብሯል። ነገር ግን የዋሽ አገልግሎቶች በአገር አቀፍ ደረጃ በዋን ዋሽ ፕሮግራም በመንግስት ይሰጣሉ። በቡድን 3 ኮንትሮል ግሩፕ ውስጥ በደቡብ ኢትዮጵያ 2 ቀበሌዎችና በኦሮሚያ 1 ቀበሌ ያሉ ሲሆን እንደ ከዚህ ቀደም ያደርጉት እንደነበረው በሀገር አቀፍ ትምህርት ቤቶች ላይ የተመሰረተ ዲዎርሚንግ እና የዋን ዋሽ ፕሮግራሞች ይቀጥላሉ። በሎሶ ሶሬ ወረዳ በ2010 ዓ.ም የተጀመረው የጌሽያሮ ፕሮጀክት በቀጣይ ዓመታት ወደ 23ቱም ወረዳዎች ተስፋፍቶ ላለፉት 6 ዓመታት የአንጀት ትላትል በሽታና የብላርዚያ በሽታ የማህበረሰብ አቀፍ መድኃኒት እደላ እየሰጠን እንገኛለን። ለየት የሚያደርገው ይህንን ፕሮጀክት ያው እስካሁን ተሞክሮ የማያውቅ አሻራን የተመረኮዘ የመረጃ መሰብሰብ የምናደርግበት መሆኑ አንድ ለየት ያደርገዋል። ፕሮጀክቱ ያለመበትን ቦታ ላይ እንደርሳለን የሚል እምነት አለኝ። በቡድን 1 ውስጥ በርካታ ጉድጓዶችና የውሃ ስርጭት ዘዴዎች ከተገነቡ በኋላ የንጹህ አቅርቦት በ2019 ከ25 በመቶ የነበረው በ2023 ወደ 83 በመቶ አድጓል። የውሃ መቅጃ ጊዜም እንዲሁ ተሻሽሏል። አሁን ከ30 ደቂቃ ባነሰ ጊዜ ውስጥ ንጹህ ውሃ መቅዳት የሚችለው ማህበረሰብ ብዛት ከ8 በመቶ ወደ 27 በመቶ ከፍ ብሏል። እንደ መንገድ ላይ መጸዳዳት ያሉ ልምዶችም በ2019 ከነበሩበት 73 በመቶ በ2023 ወደ 17 በመቶ ቀንሰዋል። ይሄ ፕሮጀክት የትምህርት ቤትንና የጤና ተቋማትን ታሳቢ አድርጎ ነው ውሃ ግንባታዎችን ሲያካሂድ የነበረው። በዚህ ምክንያት ሰዎች ትምህርት ቤትም ጭምር በቂ ውሃ እንዲያገኙ፣ ስራ ቦታቸውም ላይ በቂ የንጹህ መጠጥ ውሃ እንዲያገኙ፣ በጤና ተቋማትም በአጠቃላይ ግን ገጠር ላይ ያለው በእነዚህ 5 ወረዳዎች ላይ የፈጠርነው የመጠጥ ውሃ ሽፋን በአማካይ ያ ከፍ ያለ ደረጃ ሲደርስ ኢምፓክቱ ቀላል አይደለም። 5 ዓመታት ውስጥ የሁለቱም ኢንፌክሽኖች ስርጭትና የሚያስከትሉት ጉዳት በከፍተኛ ልዩነት በሁሉም ቡድኖች ውስጥ እየቀነሰ መጥቷል።
በቡድን 1 ከ7 ዙር ህክምና በኋላ በአስደናቂ 90% የህክምና ሽፋን የኤስቲኤች ስርጭት ከ34 በመቶ ወደ 4 በመቶ በከፍተኛ ሁኔታ ቀንሷል። የኤስሲኤች ስርጭት ከ2.2 በመቶ ወደ 0.3 በመቶ ቀንሷል። በቡድን 2 የኤስቲኤች ስርጭት ከ26 በመቶ ወደ 4 በመቶ ሲቀንስ የኤስሲኤች ስርጭት ከ3.4 በመቶ ወደ 1.4 በመቶ ቀንሷል። በአንጻሩ በቡድን 3 የኤስቲኤች ስርጭት በመጠኑ ከ49 በመቶ ወደ 40 በመቶ ቀንሷል። ኤስሲኤች መጠነኛ ጭማሪ በማሳየት ከ0.4 በመቶ ወደ 0.97 በመቶ ከፍ ብሏል። ላለፉት 5 ዓመታት በየአካባቢው ታዩ የነበሩት የአንጀት ጥገኛ ትላትል ጉዳቶች በህፃናትም ላይ በአዋቂዎችም ላይ ተማሪዎች ትምህርት እስከሚያቋርጡ ድረስ የሚታዩ ተጽዕኖዎች አሉ። አሁን ይሄ እጅግ በጣም አሁን ባለው ሁኔታ የተሻለ ጤንነት ማረጋገጥ ተችሏል። ተማሪ ትምህርት ከሚያቋርጥበት ሙሉ ጊዜ ትምህርት እንዲማር እንደዚሁ ደግሞ ነፍሰ ጡር እናቶችም እንደዚሁ ደግሞ አዋቂ ሰዎችም ምርታማ መሆን ወደሚችሉበት ደረጃ እየተሸጋገሩ ናቸው ማለት ይቻላል። ይህ ዳፍሬትስ አቱማሳይ ከሸምፔና መጫሳይ ከሸምፔና ናቲ ከሸምፔና ደሮ ኦጊያ ቤተስ ቀማን ጎደሪየራ ደሮ ዋይቲዲ ወረፋይደስ የዙ ቀበለ ወዱ ቀበለ ኢሲያቴ ዱቄስ ዱቂሮ ከቀሲ ቢቴፌ ዋይቲ ፉቼ ግደፈ ዱቄተስ ቀኢዶ አተ ከኑ ልከ ግደና ሄጋ አይዶጋ ኡያፕ ስንተ ባጋን ኡሎ ግዶን ዋን ኮኑ ጉጡኔ ብላርዘ ሀርገጊዮ ኦይቄጌ ኡሎ ግዶን ጉጡኔ ሸጴቴ ጉጡኔ ትግልዲ አይነት ነው ሳኮሶና አያኖሶና ኑ አይዶ አተ ከኑ በቀ ግደና ተጠቃመ ግደና ያንዲ ሄጋዳውን ደሩ ዳአፍሪዲ ሴቶች ክላስ ገሊዲ ሜትሪ አይባ ሸምፒየኪዲ አታይ ጂስሚንዲዮ ሸምፒየኪሪዮስ የጌሺያሮ ፕሮግራም ልዩና ፈጠራ ያለው ሲሆን በቡድን 1 እና 2 የተሞከሩት የተሳካ ውጤቶችን አሳይተዋል። ፕሮግራሙ የተዘጋጀው በበርካታ የማህበረሰብ የሀገር አቀፍና የዓለም አቀፍ ድርጅቶች ትብብር ነው። ከዚህ የምንወስደው ወሳኝ ትምህርት ጠንካራ የሆነን ሁሉን አቀፍ አጋርነትን፣ በማህበረሰብ ተሳትፎ ላይ የተመሰረተ በአካባቢና በመንግስት ድጋፍ ዘላቂና ተጽዕኖ ያለው ለውጥ ማምጣት እንደሚቻል ነው። ትኩረት የማይሰጣቸው በሽታዎች አሁንም በመላው አፍሪካ ከ580 ሚሊዮን በላይ ሰዎችን የሚያጠቁ ችግሮች ናቸው። እንደ ጌሺያሮ ያሉ ተግባራዊ የምርመራ ፕሮግራሞች ዘላቂ ችግሮችን በዘላቂነት እንዴት በተሻለ ሁኔታ መፍታት እንደሚቻል አስፈላጊ ማስረጃዎችን ለመሰብሰብ የሚጠቅሙ ናቸው። በእነዚህ አይነት ጠንካራ ትብብሮች በአገር ደረጃ ትኩረት የማይሰጣቸው በሽታዎችን ለመቅረፍ የሚዘጋጁ ፕሮግራሞችን መደገፍ መቀጠል አለብን። ቀጣይ የማህበረሰብ ተሳትፎ በ2030 ትኩረት የማይሰጣቸው በሽታዎችን በአፍሪካና ከዚያም ባለፈ የምናጠፋው በዚህ መንገድ ነው።